የተኩስ አቁሙ ፈረሰ። እስራኤል በደቡብ ሊባኖስ የምድር ወረራ ጀመረች። እንደ ማንኛውም ሀገር እንድናያችሁ ከፈለጋችሁ የኒውክሌር እርማችሁን አቁሙ። አሜሪካ የ20 ዓመት ገደብ ስትጠይቅ፣ ኢራን ደግሞ በ5 ዓመት ለመደራደር እየሞከረች ነው። ሊባኖስ ለሁለት ተከፈለች። መንግስትና ሂዝቦላ ፊት ለፊት ተጋጩ። ታሪክ የማይረሳው ክህደት ወይስ ብልህ ዲፕሎማሲ? የሊባኖስ ጠቅላይ ሚኒስተር ከእስራኤል ጋር ለመደራደር ሲወስኑ ሂዝቦላ ግን ትጥቅ አልፈታም ብሏል። ማንም ያልጠበቀው ግጭት። ዶናልድ ትራምፕ ርዕሰ ሊቃነ ጳጳሱን ሲተቹ፣ ኢራን ግን የጳጳሱ ተሟጋቹን አቀርባለች። ይህ ሃይማኖታዊ ሽኩቻ በመካከለኛው ምስራቅ ያለውን የኃይል ሚዛን እንዴት ሊቀይረው ይችላል? ዓለም ፊቱን ያዞረበት ታላቁ ሰብአዊ ቀውስ በሱዳን 30 ሚሊዮን ህዝብ በአስቸኳይ እርዳታ ካላገኘ ሀገሪቱ ወደ ማትወጣበት ማጥ ውስጥ እየገባች ነው ተብሏል። ሰላም ጤና ይስጥልኝ። የነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። በዚህ ሰዓት በዩናይትድ ስቴትስና በኢራን መካከል ያለው ዲፕሎማሲያዊ ግንኙነት እጅግ ወሳኝ ምዕራፍ ላይ የደረሰ ይመስላል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሰጡት መግለጫ አሜሪካ ከኢራን ጋር ያላትን የቆየ ጠላትነት ወደ ጎን በመተው እንደ ማንኛውም ሀገር ለመመልከት ፈቃደኛ መሆኗን ቢገልጹም፣ ይህ ግን ኢራን የኒውክሌር መሳሪያ የመታጠቅ ፍላጎቷን ሙሉ በሙሉ ስትተው ብቻ የሚተገበር መሆኑን አስምረውበታል። አሜሪካ ራሷ በዓለም ላይ ካሉ ከፍተኛ የኒውክሌር ጦር መሳሪያ ባለቤት ሀገር አንዷ ብትሆንም የኢራን የኒውክሌር አቅም ግን ለቀጠናው ሰላም ስጋት መሆኑን በጽኑ ታምናለች ብለዋል። የሆርሙዝ የባህር ሰርጥን የመክፈት ጉዳይ ከጦርነት ይልቅ በሰላማዊ መንገድ እንዲፈታ በሚል አሜሪካ የቦምብ ጥቃቷን አቁማ የቆየች ቢሆንም አሁን ላይ ግን ኳሷ በኢራን ሜዳ ላይ ናት በማለት ኃላፊነቱን ወደ ቴህራን አዙረዋል። ይህ የሚያሳየው የሁለቱ ሀገራት የወደፊት ግንኙነትም ሆነ የቀጠናው ጸጥታ የሚወሰነው ኢራን በኒውክሌር ፕሮግራሟ ላይ በሚኖራት አቋምና በዲፕሎማሲያዊ ድርድሩ ላይ በምትሰጠው ምላሽ መሆኑ ተገልጿል። በኢራንና በአሜሪካ መካከል የተጀመረው አዲስ የዲፕሎማሲ ሙከራ በሁለቱ ሀገራት መካከል ያለውን ውጥረት አርግቦ ወደ ሰላም ሊያደርስ የሚችል መንገድ እንዳለ አመላካች ነው ተብሏል። ኢራን ዩራኒየም ማበልጸግ ተግባሯን ለ5 ዓመታት ለማቋረጥ ያቀረበችው ሐሳብ ከከባድ የኢኮኖሚ ማዕቀብ መተንፈሻ የምትፈልግበት ጊዜያዊ ስምምነት ፍላጎቷን የሚያንጸባርቅ ነው ተብሏል። ሆኖም አሜሪካ ይህንን ውድቅ አድርጋ የ20 ዓመታት ገደብ መጠየቋ ዋሽንግተን የቴህራንን የኒውክሌር ጉዞ ለአጭር ጊዜ ሳይሆን ለአንድ ትውልድ ያህል ተቋርጦ እንዲቆይ ለማድረግ ያላትን ስትራቴጂካዊ ግብ ያሳያል ተብሏል። ይህ በፓኪስታን እስላማባድ የተደረገው ንግግር ምንም እንኳን ለውጤት ባይበቃም ሁለቱም ወገኖች ከቀጥታ ወታደራዊ ግጭት ይልቅ የዲፕሎማሲውን በር ክፍት ለማድረግ መምረጣቸውን ያመላክታል። የፕሬዝዳንት ትራምፕ ጠንከር ያለ ማስጠንቀቂያ ደግሞ ድርድሩ በሰላማዊ ቃላት የታጀበ ቢሆንም አሜሪካ የኒውክሌር ጦር መሳሪያ ባለቤትነት ላይ ያላት ቀይ መስመር ፍጹም እንደማይታጠፍ ለኢራን የተላከ ግልጽ መልእክት ነው። በመሆኑም የፊት ለፊት ድርድር የመጀመር ተስፋ ቢኖርም በ5 እና በ20 ዓመታት መካከል ያለው ሰፊ ልዩነት ድርድሩን እጅግ ውስብስብና በውጥረት የተሞላ አድርጓል ተብሏል። በደቡብ ሊባኖስ የተከሰተው የቅርብ ጊዜ ወታደራዊ ግጭት ቀጠናውን ወደ ከፋ ቀውስ እያመራ መሆኑን የሚያመላክት ሲሆን በተለይም እንደ አውሮፓውያን አቆጣጠር በህዳር በ2024 ተደርሶ የነበረው የተኩስ አቁም ስምምነት በተግባር መፈራረሱን ያረጋግጣል። የእስራኤል ጦር አንድ ወታደር መገደሉና 3 ወታደሮች ደግሞ መቁሰላቸውን ማረጋገጡ በድንበር አካባቢ ያለው ፍጥጫ ወደ ቀጥተኛ የምድር ውጊያ መሻገሩን የሚያሳይ ነው ተብሏል። ይህ ወታደራዊ እንቅስቃሴ የተቀሰቀሰው እንደ አውሮፓውያን አቆጣጠር በመጋቢት 2 ሂዝቦላ ድንበር ተሻጋሪ ጥቃት መፈጸሙን ተከትሎ እስራኤል በወሰደችው ያጸፋ ምላሽ ቢሆንም የሊባኖስ ጤና ሚኒስቴር ይፋ ያደረገው የሟቾች ቁጥር ከ2000 በላይ መድረስ ጉዳዩ ከወታደራዊ ግብ ባሻገር ከፍተኛ ሰብአዊ ቀውስ እየፈጠረ መሆኑን ያሳያል ተብሏል። በአሁኑ ወቅት በዋሽንግተን የሚካሄደው የሊባኖስና የእስራኤል የመጀመሪያ ቀጥተኛ ግንኙነት ተስፋ ሰጪ ቢመስልም በምድር ላይ ያለው ውጊያ ግን የዲፕሎማሲውን
ጥረት አሳሳቢ ያደርገዋል ተብሏል። በተለይም እንደ ካናዳ ያሉ ሀገራት ዜጎቻቸው መገደላቸውን ተከትሎ በእስራኤል ላይ የሚያሳድሩት ግፊት ጦርነቱ ከሁለቱ ሀገራት አልፎ ዓለም አቀፋዊ ተጽዕኖ እያሳደረ መሆኑን ያሳያል። በአንድ በኩል ለድርድር መቀመጥ፣ በሌላ በኩል ደግሞ ጥቃትን ማስፋፋት በቀጣይ ቀናት ሊደረስ ለታሰበው የተኩስ አቁም ስምምነት ትልቅ እንቅፋት ሊሆን ይችላል። ይህም በቀጠናው ካለው የሆርሙዝ ባህር ወሽመጥ ቀውስና ከሩሲያ ዩክሬን ጦርነት ጋር ተዳምሮ ዓለም አቀፍ የደህንነት ስጋትን ይበልጥ ያበረተዋል ተብሏል። በተያያዘ አልጀዚራ ዛሬ ያወጣው ዘገባ በሊባኖስ በእስራኤልና በታላላቅ የኃይል ሚዛኖች መካከል ያለውን እጅግ ውስብስብና አደገኛ ውጥረት ያሳያል። የትንታኔው ዋነኛ ነጥብ በሊባኖስ መንግስትና በሄዝቦላ መካከል የተፈጠረው የፖሊሲ መከፋፈል ሲሆን ይህም አገሪቱን ለሁለት እየከፈላት ይገኛል። በአንድ በኩል ጠቅላይ ሚኒስትር ነዋፍ ሰላማ ተኩስ አቁም ለማውረድ በሚል ከእስራኤል ጋር በቀጥታ ለመደራደር መወሰናቸው፣ በሌላ በኩል ደግሞ የሄዝቦላ መሪ ናይም ቃሲም ይህንን ድርድር እንደ ክህደትና ትጥቅ የማስፈታት ሴራ አድርገው መፈረጃቸው ሊባኖስን ወደ ከፋ እርስ በርስ አለመረጋጋት ሊገፋት ይችላል ተብሏል። ከጦርነቱ ስትራቴጂ አንጻር ግጭቱ ከመደበኛ የድንበር ግጭት አልፎ ወደ ቀጠናው የጦርነት መቀየሩ ግልጽ ነው። የኢራኑ መሪ አያቶላ አሊ ካሚኒ መገደልና አሜሪካ እስራኤል ከኢራን ጋር የጀመሩት ጦርነት ሂዝቦላ በሊባኖስ ምድር የሚያደርገውን ውጊያ የህልውና ትግል እንዲያደርገው አስገድዶታል። እስራኤል በደቡብ ሊባኖስ ምድር ወረራ እያካሄደች ቢሆንም ሂዝቦላ ጦር ሜዳው ይናገራል በማለት ድርድሩን ውድቅ አድርጎታል። በዲፕሎማሲ መንገድ ሰላም የማውረድ ተስፋ እጅግ የመነመነ ያደርገዋል። በተጨማሪም የዘገባው ይዘት እንደሚያሳየው እስራኤል ለዘላቂ ሰላም በሚል የሂዝቦላን ትጥቅ መፍታት እንደ ቅድመ ሁኔታ ማስቀመጧና የሊባኖስ ጦር ሂዝቦላ እንዲዋጋ ግፊት መደረጉ በሊባኖስ ጦርና በታጣቂው ቡድን መካከል ቀጥተኛ ግጭት ሊቀሰቀስ የሚችል አደገኛ ሁኔታ መፈጠሩን ይጠቁማል። በአጠቃላይ ይህ ወቅታዊ ሁኔታ ቀጠናውን ወደማያልቅ የጦርነት አዙሪት ውስጥ የከተተ ሲሆን የሰላም ንግግሩም ከስምምነት ይልቅ አዳዲስ የፖለቲካና የወታደራዊ ፍጥጫዎችን የሚወልድ ነው ተብሏል። የአሜሪካ እስራኤልና ኢራን ግጭት ከወታደራዊ ግብግብ ባለፈ ወደ ሃይማኖታዊና ዲፕሎማሲያዊ ሽኩቻ መሸጋገሩን ክስተት በግልጽ ያሳያል። ርዕሰ ሊቃነ ጳጳሳት ፖፕ ሊዮ 14ኛ በጦርነቱ ላይ የወሰዱት ጠንካራ የሰላም አቋም በዋሽንግተንና በቴህራን መካከል ያለውን የርዕዮተ ዓለም ልዩነት ይበልጥ አጉልቶታል። ፕሬዚደንት ዶናልድ ትራምፕ በጳጳሱ ላይ የሰነዘሩት ጠንከር ያለ ትችትና ራሳቸውን ከሃይማኖታዊ ምስሎች ጋር አያይዘው ማቅረባቸው በአሜሪካ ፖለቲካ ውስጥ ያለውን የፖለቲካና የሃይማኖት መፋለስ የሚያሳይ ሲሆን ይህ ደግሞ ለኢራን መሪዎች ያልተጠበቀ ዲፕሎማሲያዊ ድል ፈጥሮላቸዋል ተብሏል። የኢራን ባለስልጣናት የካቶሊክ ቤተክርስቲያንን መሪ በመከላከል ረገድ ያሳዩ ተነሳሽነት ከክርስቲያኑ ዓለም ጋር የጋራ ጠላት ትራምፕ ላይ የተመሰረተ ስልታዊ ትብብር ለመፍጠርና ኢራን እንደ ፍትህና የሃይማኖት እሴቶች ጠባቂ አድርገው ለመሳል የሚያደርጉት ጥረት አካል ተደርጎ ሊወሰድ ይችላል። ይህም በመካከለኛው ምስራቅ ያለው ቀውስ ከድንበር ጦርነት ባለፈ ዓለም አቀፍ የሞራልና የፍትህ የበላይነት የመቀናጀት ትግል እየሆነ መምጣቱን ያመላክታል። በሱዳን እየተባባሰ የመጣው የሰብአዊ ቀውስ አሁን ላይ እጅግ አሳሳቢና ውስብስብ ወደሆነ ምዕራፍ ተሸጋግሯል። እንደ አውሮፓውያን አቆጣጠር በ2023 የጀመረውና በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይል RSF መካከል የሚካሄደው ደም አፋሳሽ ጦርነት ሀገሪቱን በዓለማችን ትልቁ የፍልሰት ቀውስ ሰለባ አድርጓታል። በ2026 መጀመሪያ ላይ የወጡ መረጃዎች እንደሚያመለክቱት 33 ሚሊዮን የሚጠጉ ሰዎች አስቸኳይ የሰብአዊ እርዳታ የሚፈልጉ ሲሆን ይህም የችግሩን ስፋትና ጥልቀት በግልጽ ያሳያል ተብሏል። የወቅቱ የሱዳን ሁኔታ ለየት የሚያደርገው የመፈናቀል ሂደቱ ወጥ አለመሆኑ ነው። በአንድ በኩል በሚሊዮኖች የሚቆጠሩ ዜጎች አሁንም ከአሰቃቂው ጦርነት በመሸሽ ላይ ሲሆኑ፣ በሌላ በኩል ደግሞ ቀድሞ ተፈናቅለው የነበሩ ሰዎች ወደ ቀድሞ ቀያቸው መመለስ ጀምረዋል። ሆኖም ይህ ሽግግር ሌላ ሰብአዊ ቀውስን ይዞ መጥቷል። ምክንያቱም ተመላሾቹ የሚገቡባቸው አካባቢዎች እንደ ንጹህ የጤና ተቋማትና ትምህርት ቤቶች ያሉ መሰረታዊ አገልግሎቶች ሙሉ በሙሉ መውደማቸው ነው። ይህም የእርዳታ ድርጅት እንደ ካሽ አሲስታንት ያሉ ተለዋዋጭ የአሰራር ስልቶች እንዲከተሉ አስገድዷቸዋል። ይህ ሁሉ ስቃይ ባለበት ወቅት የዓለም አቀፉ ማህበረሰብ ትኩረት ወደ ሌሎች ቀውሶች ማዘንበሉና ለሱዳን የሚቀርቡ የገንዘብ ድጋፍ እየቀነሰ በመምጣቱ ሁኔታው ይበልጥ አስከፊ አድርጎታል። ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበራት በከፍተኛ ድምጽ እያስተላለፉት ያለው መልእክት ሱዳን መረሳት የለባትም የሚል ሲሆን አፋጣኝ የገንዘብና የዲፕሎማሲ
ጣልቃ ገብነት ካልተደረገ አገሪቱ ወደማትመለስበት የሰብአዊ ውድመት ልታመራ እንደምትችል ያስጠነቅቃል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።